ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር ለአንድ ዓመት። ከ2019 ዓመተ ምህረት ጀምሮ ተማሪዎች መምህር ሳይሆኑ መመረቅ አይችሉም ተባለ። የዩኒቨርሲቲ ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 ዓመተ ምህረት ተግባራዊ መሆን ይጀምራል ተብሏል። የዩኒቨርሲቲ ተማሪዎች ለአንድ ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያ ፍቅር ሊያጎለብቱ እንደሚችሉ ፕሮፌሰር ብርሃኑ ነጋ ተናግረዋል። ኬሎ መጣው ከለብረኒ ነው አረባከ አባቴ ጎብዛ አንብብ ግድ ነው ብራዘር ሰማሽ ሆቴል ቲግባር የተለቀቀው ጌታ አንበል አረ ይመቻ አንተ ብርሃኑ ነጋ እኮ አንድ ዓመቱን እውነት አደረገው እኮ የቱን አንድ ዓመት ታስተምራላችሁ የተባለው ድሮ የተባለው ምንድነው የተባለው 2019 አይደል የተባለው ያ ነገር ሳይታረል አረባከ ቲግባ ገብታ አንብበው የመረነው ጌታ ምስክሪና አሁን ገብታ አንብብ ተለቀቀ እንዴ 2019 ላይ ሰርዲሮች ይወጡና ከዛ በኋላ አንድ ዓመት አስተምረው ተመልሰው ደግሞ ጂሲ እንትናቸውን ይማራሉ። ቀጣይ ዓመት እንወጣለን ሁላችንም። አሁን ሰርዲር ያለ ነው ደግሞ አንተ ኢንጂነሪንግ ተማሪ አይደለ? 4ኛ ዓመት ላይ ነው የምትወጣው ማለት ነው። እኮ 5 ነው የማረው አሁን 6 ነው የሚሆነው ማለት ነው። 6 ይሆናል ማለት ነው። አረ ኢየሱስ የምሬን ነው ቢያማ ከነት ቆፈማ ብራሊን ኳዱት አንተ እነዚህ ላብራቶሪ አይጣሩን ምን ሽማ አንተ ሰውዬው የተጫወተብን ነው እግዚአብሔር። እሺ ለምንድን ነው የምንማረው? እሺ ለምንድን ነው የምናስተምረው? ምን አውቀን ነው? እሺ እኔው ማንበብ አስጠልቶኛል እንዴ እንዲ ዶርም ተጎልቼ የምታይ ስንት አስተማሪነት ተምሮ ወጣለ አንዴ እነሱ ለምን አያስተምሩ? እሱንም ደግሞ የአስተማሪ ቁጥር እንጨምራለን ተምረው እንደወጡ መምህር እንዲሆኑ ነው አላማችን የምንፈልገው ምናምን ነገር ሲያስጠላ እኮ አጻጻፉን ብታየው ጌታ ለምንድን ነው በእኛ ላይፍ የሚጮሁት? ኧረ እባክህ ሰውዬው ተጨማለቀ ጌታ ምንድን ነው አንተ እንዴ በፊት ያደረገን ነገር ታውቃለህ ያን ሁሉ እንዴ አሁን ደግሞ መጥቶ ጭራሽ አመታችን ላይ ምንድነው እንዴ ምን ማለት ነው? እሺ ምንድነው ማራንተ ጅሪኛ ከኝሰኑ ሙርቴሳ እንጋ ባዮ መኬስ ደርባል በይ ለምን ነው ግን ቢያ ፎን ሃረኩ ማኒ ካናን ቆፈማ እዚህ 6 ዓመት ያንተን ትላለህ እንደኛ እኛ ጂሲ ልንሆን እኮ የቀረንን ጊዜ ታውቃለህ። እሺ ይሄን ነው የምናስተምርሽ አገር ቤት ነው እኔ እንጃ እሱም አልተገለጸም። ያው በየገጠሩ ነው የሚሆነው። ከተማ ተማሪ አስተማሪ አላጣም። በየገጠሩ ያለቴ ነው ናባክ ቢዩ ልጅሽን ያጣሽበትን መንገድ እንዴት አሳልፈው ይሆናል ብዬ ፈልጌ ነው መጽሐፉን የገዛሁት። ኦነስትሊ ስለሌላው ነገር አይደለም። በጣም ከሚያሳስቡኝ ነገሮች አገራችንም ካለችበት ሁኔታ አንፃር ዚስ ኢዝ አክቹሊ የኔም ጥያቄ ማለት ኢቭን አካባቢ ላይ ካሉ ሰዎች ጋር ስለ ዘሪቱ ተነስቶ ካወራን ይሄ ነው ጥያቄ ማለት አንድ እናት ልጇ ሞቶባት ወይም ደግሞ ልጇ ሲሞት ማለት ያንን ጥንካሬ ከየት ነው ያመጣችው ማለት ላይክ how could she be like this ምናምን ኢዝን እሱን እንደዚህ ለማለት ምናምን የዛኔ የሞተ ሰሞን ምናምን ብቻ የራሴ ብዙ ጥያቄዎች አሉኝ በዚህ ከግሪፍ ጀርኒዋ ጋር በሄደ ማለት ነውና ይሄን ኢንተርቪው ለማየትም የገባሁት ሜቢ if she answer about it ስለዛ ጉዳይ የምትመልሰው ነገር ይኖራል ምናምን ብዬ ነበር የገባሁት ግን she don't want to still በቃ እሱ ሲጠይቃት እንደው በቃ እንደ ኮሜንት አድርጌ ወስደዋለሁ ምናምን ነው ያለችው ነው እኔ ግሪፌን ጨርሻለሁ ምናምን እንደዚህ በእንዲህ መንገድም አላለችም ኦርጋን አም ወርኪንግ ኦን ኢት ምናምንም አላለችም በቃ አልቴክ ኢት አስ ኮሜንት ምናምን ብላ ነው ያለፈችውና by the way እኔ ሳወራም ሳስብም ሁለት ነገር ነበር ማስበው ወይም ደግሞ በቃ አሁን ባለችበት ሁኔታ በጣም ከክርስቶስ ጋር በጣም ስለቀረበች በቃ እግዚአብሔር ሰጠኝ እግዚአብሔር ነሳ ብላ አምና ተቀብላ አክሴፕት አድርጋ እየኖረች ነው ብዬ ነበር ማስበው ሌላኛው ደግሞ ሳይዴ በቃ ላይክ
ማለት ላይክ ገና አልነቃችም። በቃ ገና ግሪፊንጓን አልጀመረችም። በቃ ራሷን በሌላ ነገሮች ዲስትራክት እያደረገች በቃ ዝም ብላ እየኖረች ነው ምናምን ብዬ ነበር ማስበውና አንድ ቀን ስትነቃ እንዳትሰበር ምናምን አስብ ነበርና the way I see her አሁን ኢንተርቪውን ካየሁትኝ በኋላ ግን even if የሆነ ቀን ብትነቃ ራሱ የምትሰበረው አይነት ዘሪቱ አትመስልም። ማለት like she's matured enough ነገሮችን የምታይበት መንገድ even መልሶቿ ምናምን በቃ ጥንክር ያለች ሌላ እኔ to be honest ዘፋኝ ሁሉ እንትን ማለት ዘፋኝ ሁሉ እየሰማው አይደለም የመሰለኝ የነበረው በቃ የሆነ ላይፍ ኮች ያዳመጥኩ አይነት ነገር ነው የተሰማኝ። የምትመልስበት መንገድ እርጋታዋ እንደገና ደግሞ ያልተመቻ ጥያቄ ሲኖሩ ራሱ ስላይድ የምታረግበት መንገድ in everything she's so amazing በጣም በቃ የተረጋጋ ሁኔታ ላይ ያለች ይመስለኛልና I just want to say ያላያችሁት ግቡና አዩት። ግን honestly I wish ስለ ግሪፍ ጀርኒዋ የሆነ ነገር ብትል በጣም ደስ ይለኝ ነበር። After all it's worth of 1 hour and 50 minutes I think